እንደዚህ ታረጋለህ? ንገሪ፣ እንዴት እንደዚህ ታረጋለህ? ላንተ ፍቅር ማለት እንደዚህ ነው? ጥሎ መሄድና የልቤን አውጥቼ ደሞ ተወዋለው ጭንቅህን አይቼ ሄድ ነው ብቻ ነው። እኔም አጥፍቻለሁ። እዚህ ላይ ጥፋተኛ ነኝ። ማስረዳት ነበረብኝ። እና ለምን ታለቅሻለሽ? አለፈ እኮ በቃ። ከዚህ በኋላ እናንተ ለብቻችሁ አትወስዱ። አንቺ የኔ ሲከፋሽ እንግደለም ስሜን ጥሪው እመጣልሻለሁ። ሩቅ ነኝ ብለሽ እንዳታስቢ የፍቅር ንፋስ ነኝ ፈጥኜ ደርሳለሁ። ሰላም ሰላም፣ ውድና የተከበራችሁ የነባጃ ቤተሰቦች ባላችሁበት ሰላማችሁ ብዝት ይበል። ያው ዛሬ የመጣሁበት ጉዳይ ትላንትና አይታችሁታል። ማሂ ጠፍታ ነበረ ለተወሰነ ቀን። በመጨረሻም እንዳጋጣሚ እየሄድኩ ነበረ አገኘኋት እና ወስጃት ነበረ። ነባጋም ቤትም ተገናኝታለች ሂዳለች ነበር እና የሚገርመው ደግሞ ዛሬ በጣም ደስ የሚል ነገር አለ። እውነት ሁለት ከየትኛው እንደምጀምር አላቅም። ሁለቱም በጣም ያስደስት ነገር ነው። የቱን ላስቀድም? የመጀመሪያው የነባጃ 21 የሚለው ዩቲዩብ አካውንት ተመልሶለታል። በዚህ በጣም ደስ ብሎናል። እውነት አንድ በጣም በሱም ደብሮት ነበረ፣ ያልሆነ ስሜት ውስጥ እየገባ ነበረ። ነገሮች ሁሉ ሲበለሻሹበት አንድም በዛም ነው፣ ሁለተኛው ደግሞ የማሂ ጉዳይ እንደዛ መሆኑ ነበረ እና እግዚአብሔር ይመስገን ዩቲዩብ ቻናሉም ተመልሷል። ደስ የሚል ነገር ነው። በዚህ አጋጣሚ ደግሞ 15,000 እናስገባው። ቤተሰቦች ይገባዋል ነባ የእውነት። እና ሁለተኛው ደግሞ ነባጃ ከሆስፒታል ወጥቷል። አጠገቤን ያለው ናስክ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሀገርም ውስጥ ውጭም ያላችሁ የኔ ቤተሰቦች ደህና ናችሁ ወይ? እኔ እንግዲህ ዛሬ ወጥቻለሁ እና በቃ እየነገሩኝ ነበር ምን ያክል እየተጨነቃችሁ እንደነበር ምናምን። በጣም አመሰግናለሁ ከልብ። ያው ታውቃላችሁ ያለውን ነገር በፍቅር ጉዳይ ማለት ለፍቅር ሲባል ብዙ ነገር ይከፈላልና እሷም እንደኔ ብላ ብዙ ነገር ከፍላለች። እሷ ስትሄድ በቃ እንዳርል ቤተሰቦች ሙሉ ነገር ነው ጭልምልም ያለብኝና በቃ በጣም ከበደኝ ማለት ነው። ማለት በዛ ሰዓት እኔ ፈልጌው አይደለም ያን ነገር ያደረኩት። በጣም ተጨናነኩ ምናምን በቃ አእምሮ ማሰብ እስከማይችል ድረስ ነው የተጨናነኩትና እናንተንም በቃ ሁሉንም ያሳዘነ ነገር ሰርቻለሁ። በጣም ይቅርታላችሁ ፈልጋለሁ። ማለት ግን ፈልጌው አይደለም እንደዚህ ያደረኩ ስላችሁ በቃ አላርል የሆነ ነው በቃ አላርለ እኔም ጸጽቶኛል። ማለት ወሬው የሚጸጽት ነገር ነው። በጣም ደስ አይልም። በጣም አሰቃይቻችኋለሁ እንጂ በጣም አመሰግናለሁ። የምር ለአንተ ምንም ቃላት የለኝም። ከጓደኛም በላይ በቃ ከወንድምም በላይ ነው። በቃ ምን እንደምል አላውቅም። አንተ በመድረስ ነው ህይወቴን ያተረፍክልኝ። በጣም አመሰግናለሁ። ቃላት የሆነ እንደዚህ በቃላት ወይ ደግሞ በፊት መናገር አልፈልግም ነበር፣ ግን በቃ ማለት ስላለብኝ በቤተሰቦቻችን ፊት በጣም 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 ምን እንደምል አላውቅም። የምር አንተ በዛ ሰዓት ባትገኝ ኖሮ ምን እንደሚሆን እንግዲህ ሁላችንም እናውቃለን። እና ቤተሰቦቼ ብቻ እግዚአብሔር ይመስገን አሁን ሁሉም ነገር ሰላም ነው። እኔም ከዚህ በኋላ በቃ መቼም እንደዚህ አይነት ስህተት አልደግምም። ተምሬበታለሁ ከስህተት። ያው በህይወት ውስጥ ብዙ ነገር አለ። ምንድነው ከህይወት የምትማሩት ነገር ብዙ ነው። ምን እንደምላችሁ አላውቅም፣ ግን አብሶ በእኔ ህይወት ደግሞ እኔ እንጃ በቃ እናንተ የምታዩት ነው። ከእናንተ የተደበቀ ምንም ነገር የለም። የሆነ እንደዚህ እንዴት ነው የሆነ ሳወራው ቡሉላ የማያልቅ ነገር ነው የሆነ። ለዛ ነው ብዙ አወራው። ቤተሰቦቼ ነበራችሁ ለተጨነቃችሁልኝ በጣም አመሰግናለሁ ቤተሰቦች።
የምር በጣም እንትን እያላችሁ ነው እናንተ ሁለታችሁ ማሂና ነባ። በጣም ጥሩ ነገር እየሰራችሁ አይደለም። ምክንያቱም ቢያንስ ለምን ለየብቻችሁ ተወስናላችሁ ነገሮች? እሷም ያን ነገር መወሰን አልነበረባትም። አንተ ነገሮች ተደራርበው ባለ አውቃለሁ ይሄን ነገር ግን ደግሞ እንደዚህ ተልካሻ ውሳኔ ምን አስወሰነ እንዴ? 10 ፍቅር ቢሆን ነገሮች ቢጠሙብህ ምን ቢል ነገሮችን እኮ በቃ ተነጋግረን እኮ መፍታት እንችላለን እኮ። ትንሽ ብትጠብቀኝ ሲያን ሁሉ ነገር ከምታረግ አንዳንዴ ስትወስን በቃ አላር የሆነ የሚገፋፋም ነገር ይኖራል። በዛ ላይ ተስፋ ትቆርጣለህ በህይወት የሆነ ብዙ ስትፈተን ደግሞ ሰውነህ ትስታለህ። መቼም አላር የሆነ ተስፋ መቁረጥ አለ ምናምን እንደዛ ሲሆን ያው አትሊስት ትንሽ መታገስ ብትታገስ ነገሮችን አለ አመዛዝነን አውርተንባቸው እኮ ማጣት እኮ ባንተ ላይ እንትን አላለም አይደል? ችግር እኮ ሁሉም እኮ የሚያልፉት ነገር እኮ ነው። ተነጋግራችሁ ነገሮችን ለመፍታት መሞከር ነው እንጂ በማይሆን መንገድ ማይሆን ውሳኔ ወስነህ እንደዛ ራስህን የጎዳው አሁን ጨጓራ በሽተኛ ነው የምትሆነው። አሁን ከዚህ በኋላ ደሞም ነበረብህ። ጥንቃቄ አድርግ። እኔ ከዚህ በኋላ አላ ነገሮችን በቃ እንነጋገርባቸው። ለምን ብቻ አንተ ይዛለህ? ያው አንዳንዴ ችግር ለሰው መናገር ያ ሰው የራሱ የሆነ ችግር አለ የሆነ ያንተን ችግር መናገር የሆነ እሱ ችግር ላይ ሌላ ችግር መደረብ ነው ብዬ ስለማስብ እንጂ እንደዛ አታስብ። ሲነገር ነው ሲወጣ ስታወጣው ነው ሁሉም ነገር የሚቀልህ እኮ። በያዝከው ቁጥር ሃይምሮ ጭንቀተኛ ትሆናለህ፣ ስትሬስ ውስጥ ትገባለህ። ከዛ ደግሞ ሌላ ነገር ያልሆነ ነገር ውስጥ ድጋሜ ትገባለህ። ከዚህ ሁሉ ነገር በንግግር እሷ ጋርም ቢሆን ያለውን ነገር ችግራችሁ የሚፈጠረውን ነገር አብራችሁ መጋፈጥ ያለባችሁ ተነጋግራችሁ አውሩበት። በቃ ጀስት እሷም ለብቻ ተወስን አንተም ለብቻ ተወስን። እንደዚህ የህፃን ስራ እንትን አትበሉ። የምሬ ነው። እሷም ትምጣና አሁን እየመጣሁ ነው ብላኛለች። በጣም ናፍቃኛለች። የምር በጣም ደውልላትና ትምጣ። አዎ እሷ ነው በጣም ከምደውልላት ብዬ ነው ማለት እንደወጣሁም አንተም እንዳትደውልላት ምናምን ነገር ስላልከኝ ነው እንጂ አዎ እኔማ ቤትም በጣም ከምነግራችሁ በላይ ነው ናፈቀችኝ። ምን እንደምላችሁ አላውቅም። በጣም እኔ እንጃ ብቻ ስልክ እንደዚህ ታረጋለህ? ንገረኝ፣ እንዴት እንደዚህ ታረጋለህ? ለአንተ ፍቅር ማለት እንደዚህ ነው? ጥሎ መሄድ ነው? ንገረኝ፣ ምንድነው እያሰብክ ያለው? ንገረኝ፣ ለምንድነው እንደዚህ የምታረገው? ንገረኝ። ቆይ ማይ ተረጋጋ። ንገረኝ እኮ ነው የምልህ። ለምንድነው እንደዚህ የምታረገው? ተረጋጋ። ዝም በል እንዳትል። እሺ ተረጋጊ። ምንድነው የምረጋጋው? ምን ማለት ነው? ጥላይ ለመሄድ ነው ሐሳብህ? ንገረኝ። እሺ ተረጋጊ። ምንድነው የምረጋጋው? አልረጋጋም። እሺ ተስበማ ልንገርሽ። ተረጋጊ ማሂዲ። ምንድነው እንደዚህ? ዛሬ እኮ ነው የወጣው። እንደዚህ እንዴት ታረጋለህ? ምንድነው እኮ ስትሄጂ እኮ ለሄን ውስጥ እኮ ነገርሽ ነበር ያላንቺ መኖር እንደማልችል በጣም ነው። እና እኔና እሺ ላንተ ፍቅር እንደዚህ መስዋዕት ምን አትረጂኝ? ምን ነው የምረዳሽ? አንተም ያርከው ነገር ጥሩ ነው ብለህ ታስባለህ? ጥሩ ነው ብዬ አላስብም። ማንም ሰው ይሄንን ነገር ጥሩ ነው ብሎ አያስብም። ግን በቃ አይደል የምኖርበት ምክንያት ካለልኝ ለምን እኖራለሁ? ለመኖርም እኮ የኔን ሀሳብ እኮ ልትረዳኝ አልቻልክም እኮ። አላስረዳሽኝም እኮ። ዝም ብለሽ መጥተሽ እንደ ማንኛውም ሰው የሆነ እንደ ቀላል ጓደኛሽ መጥተሽ ሊሄድ ነው ብቻ ኮንልሽ። በዛ ማለት ምን ልልሽ ይችላል? በዛ ሰዓት እኔ ምን ማለት ነበረብኝ? ማስረዳት ነበረብኝ። ባስረዳህ ልትሰደኝ አትችልማ እኮ። ባልሰድሽ ለመሄድ ከሌለብሽ አዎ ለምን ትሄጃለሽ? እንዴት መሄድ ስላለብኝ እኮ ነው እኔ ልሂድ ብዬ ወሰንኩኝ። አንተን እዚህ ጋር እያስጨነኩኝ ነው አይደለም። ባንቺ ህይወት አንቺ ብቻ ነሽ መወሰን ያለብሽ አይደለም። እና ታዲያ እሱንማ ልንገርህ፣ አንተም እየተረዳኝ ያልሆነ ነገር አንተ እንደዚህ አንደኛ ዩቲዩብ ቪዲዮ መልቀቅ አይተሽን ታባለ ዩቲዩብ ቪዲዮ መልቀቅ በዛ ላይ ደግሞ ቆይ ላስረዳህ፣ ትንሽ ነገር መስራት አለብኝ ብዬ አሰብኩኝ። ላንተም ለኔም ጥሩ ነው ብዬ ነው ያሰብኩኝ። እሺ አንተ ራስን በማጥፋት ነው ለኔ ፍቅርን የምትገልጽልኝ? ንገረኝ። የሚኖርበት ምክንያት ከሌለኝ ምን ይሰራል? ተረጋጉ። አሁን መወቃቀስ አያስፈልግም። አንቺም ልክ አልሰራሽም፣ አንተም እንደዛው።
እንዴ ነው የሚያምርባችሁ? ለምን ታለቅሽው አንቺ እንዴ? ዝም በይ በቃ እሺ፣ አታልቅሽ። አልፏል በቃ እሺ፣ አልፏል በቃ እሺ። ሚጂ በጣም አመሰግናለሁ ሁሉ ነገር ስልህ አንተ በዛ ሰዓት ሄደህ ሁሉ ነገር እንትን ባትኖር ይህ ልጅ ታውን ቁሞ ላናየው እንችል ነበር እና ከልብ አንዳንዴ በሰው ተመስሏል ፈጣሪ እንትን የሚለው። ለምን ታለቅሻለሽ? አለፈ እኮ በቃ። ከዚህ በኋላ እናንተም ለብቻችሁ አትወስኑ፣ እስኪ ተነጋገሩ። በቃ ዝም በይ እንዴ! ምንድነው? አለፈ እንዴ? አታልቅሽ ደግሞ። አሁን እኮ መደሰት ነው እኮ ያለብሽ። ለምን ታለቅሻለሽ? ዝም በይ በቃ። እኔ ነው ታላለቅስም። እንዴት እንደዚህ ታደርገኛለህ? እሺ እንዴት ነው ጥለኸኝ ትሄድ ያሰብከው ምንድነው? እሺ ንገረኝ። በቃ እሺ እኔ በሰዓቱ በቃ የቀሽም ውሳኔ ወስኛለሁ። አንተ አሁን አለፈ እንዴ? በቃ እሺ አንተ ፍቅር መስዋዕት እንደዚህ ነው የምከፍለው? እኔን ጥለህ በመሄድ ነው? ንገረኝ። እኔ አላሳዝንህም? እሺ እኔ ለማን ጥለኸኝ ነው የምትሄደው? ንገረኝ። በቃ ተሳስቻለሁ አልኩሽ አንዴ። ከዚህ በኋላ ግን ለዚህ ባታረግ እኔ ደስ በቃ ምንም ነገር አታርግ። እኔ ለማን ጥለኸኝ ነው የምትሄደው? ነገር አለ በቃ እኔ ካላንቺ ምንም ነኝ የምኖርበት እኔ እኮ እንዳንተ በቃ እንዳንተ ስሜት ነው የሚሰማኝ። ንገረኝ። ለምን ጥለሽ ለምን እኔ እኮ ላንተ ብዬ ነው። እኔ ለምን እዚህ አጨናንቃለሁ? ለምን አጨናንቃለሁ? ንገረኝ። በቃ እኔ ተጨነቅኩ ምን አልኩም። አንቺ ስላለሽ ብቻ እኔ ደስተኛ ሆኜ እየኖርኩ ነው። ገባሽ አይደለ? ግን አንቺ ስትሄጂ ሙሉ ነገር እኔ ጨለመው። አንቺ እኔን ማሰብ ነበረብሽ ከመሄድሽ በፊት። እኔን አጥቶ የልጅ ምን ይሆናል ብለሽ ማሰብ ነበረብሽ። ገባሽ አይደለ? እሱ ከስም በለው ነበር እና ካሰብሽ ለምን እንደዚህ ትይኛለሽ? በቃ እንትን አትሆን። እናንተ ምንድን ነው ታው አትልም ታለቅስ እንዴ? ረላሽ ኧረ ተረጋጉ፣ ተረጋጉ። አዎ ከዚህ በኋላ እንደዛ ታም እሺ በቃ እኔ ምንም አላደርግም። ከዚህ በኋላ እኔ የትም ቦታ አልሄድም። አንተ ደግሞ እንደዚህ ያለ ነገር አታውቅም። የትም እንድትሄጂ አልፈልግም። እኛ እዚህ ሁሉን ነገር ማለፍ ማሸነፍ የምንችል ሰዎች ነን። ወዳሻሩ የሆነ ስትወስኚ ዝም ብለሽ በእኔና በአንቺ ህይወት አንቺ ብቻሽን ከመሬት ተነስተሽ የምትወስኚ ነገር አይደል? በቃ ሁለታችን ተነጋግራችሁ ወስኑ። ከዚህ በኋላ ለየብቻ ተወስኑ። እውነት የሆነ ታውቃለህ እንጂ የሆነ መጣ እኮ እንደ ማንኛውም የሆነ እንደ ተራጓ ሄድ ነው ብቻ ነው። እኔም አጥፍቻለሁ። እዚህ ላይ ጥፋተኛ ነኝ። ማስረዳት ነበረብኝ እና ዝም ብዬ ትቼውም ልሄድ ነበር። እኔ ሰላም እንትን ሳልሰናበተው ግን አልቻልኩም ነበር። እኔ ጨክኜብህ አይደለም። ለምን ልትረዳኝ አትሞክርም? የመኖር ምክንያቴን ነው እኮ የነጠቅሽኝ። አንቺ ስትሄጂ አንቺ ለኔ ምን ያክል ምን ማለት እንደሆነሽ አንቺ ለኔ አታውቂም ማለት ነው። በቃ ትቻለሁ። ይቅርታ። አንተም ደግሞ ምንም ነገር አንተን አትበል። በቀላል ነገር የሚፈታ ነገር አንተ እንደዚህ መሆን ምንድነው? ንገረኝ። ዘላለም አመጸጽ